ሰው ህልም የሌላችሁ ሰዎች አይጠቅማችሁም፣ አሳልፉት። እና ሰው ህልም ያላችሁ ሰዎች ስለ 3 ነገሮች ማውራት ፈልጋለሁ። የመጀመሪያው ህልም ምንድነው፣ ለምን እናልማለንና እንዴት ህልማችንን ወይ ቪዥን ራዕያችንን ማሳካት እንችላለን የሚለው ነው። ይሄኛው ቪዲዮ ላይ መጀመሪያው ህልም ምንድነው የሚለው ነው። ህልም ራሱ ቃሉ አለ ማታ ምንተኛው በአእምሮአችን በመናባችን የምንስላቸው ምስሎችና ለማስረዳት የሚከብዱን ምናባዊ ምስሎች ሊኖሩ ይችላሉ። ከዛው ነው ተመሳሳይ ቦታ የሚመነጭ ስለወደፊቱ የምንፈልገውና ለወደፊቱ ልናሳካው የምንፈልገው ሳይከፈለንም ሆኖ ተከፍሎ ለነፍሳችን ሀሴት የሚሰጥ ነገር ልንሰራ የምንፈልጋቸውና ልናሳካ ልንቀይራቸው ልናስተካክላቸው የምንፈልገው የተለያዩ ችግሮች ሊኖሩ ይችላሉ። ብቻ ዛሬ ላይ ቆመን ስለወደፊት ባይ ፐርፐዝ እና ባይ ዲዛይን በቅርጽ እኛ ባለምነውና በፈለግነው መንገድ ልንሰራው የምንፈልገው የሆነ አንድ ሀሳብ ወይም አይዲያ ወይም የሆነ ነገር ልናረገው የምንፈልገውን ነገር በቃላትና በአእምሮአችን መሳል ስንችል አንድ ሰው ህልም አለመ ማለት እንችላለን።